ፒክስል ላብን ከፍታችሁ ብዙ በተንና ቱል ተደርድረው ስታዩት ግራ ገብቷችሁ ዘግታችሁታል። በዚህ ቪዲዮ ምንም አይነት ዲዛይን አንሰራም። በምትኩ የፒክስል ላብን እያንዳንዱ ሚኒስትራዊ ፊቸርና አጠቃቀም በጥልቀት እናያለን። ይህንን ካወቃችሁ በኋላ ማንኛውንም ዲዛይን በቀላሉ መስራት ትችላላችሁ። እስከ መጨረሻው ተከተሉኝ። እሺ እንግዲህ ወደ ፒክስል ላብ እንገባለን። ፒክስል ላብ ለመጀመሪያ ጊዜ ስትከፍቱት በዚህ መልኩ ነው የሚከፍትላችሁ ማለት ነው። እንደዚህ ይከፍትላችኋል። ስለዚህ እንደዚህ ካደረግን በኋላ ከላይ ጀምረን እያንዳንዱን ነገሮች እናያለን ማለት ነው። እሺ ከላይ ጀምረን ለማየት እንሞክር። የፕላስ ምልክቷን ስነካ እዚህ ጋር ቴክስት፣ ከረንት ዴት፣ ስቲከር፣ ሼፕ፣ ፍሮም ጋለሪ እና ድሮ የሚሉ አማራጮች አሉ። ስለዚህ ቴክስት መጻፍ ከፈለግነ እዚህ ጋር እንገባለን ማለት ነው። እዚህ ጋር ገብተን የምንፈልገውን ቴክስት እንጽፋለን። ስኪል ጌት ብዬ ጻፉ። አሁን እዚህ ጋር ካፒታል ሌተር ማድረግ ከፈለኩ ከድሌት በተን ወደ ግራ በኩል ያለችዋን ስነካት ካፒታል ሌተር ይሆንልኛል ማለት። ስለዚህ እንደዚህ ከጻፍ በኋላ መፈልገው ቦታ ላይ ድራግ አድርጌ ያስቀምጠዋለሁ ማለት ነው። ቴክስት በዚህ መንገድ እጽፋለሁ። ሌላው ምንድነው ከረንት ዴት። አሁን ዲዛይናችሁ ላይ ዴት ማስገባት ከፈለጋችሁ በዚህ መንገድ ዳብል ታፕ ታደርጉና ለምሳሌ 22 እንደዚህ ጽፍና ኦኬ ለዋለሁ ማለት። ስለዚህ ዲዛይናችን ላይ ዴቱ እንዲገባ ወይም እንዲቀመጥበት የምንፈልገው ቦታ ላይ በዚህ መንገድ እናስቀምጠዋለን ማለት ነው። ሌላው ምንድነው ስቲከር ነው። ስቲከር ላይ እንግዲህ ስቲከርን ስነካ ብዙ አማራጮች አሉ። ከነዚህ ውስጥ እንግዲህ አሁን እዚህ ጋር የመጀመሪያ የምታዩት በክፍያ የሚመጡ ነገሮች ናቸው። እሺ ሁለተኛው ላይ ነፃ ናቸው። ለዲዛይናችን የሚያስፈልጉ ነገሮችን እዚህ ጋር እየመረጥን ማስገባት እንችላለን ማለት ነው። ሌላው ኢሞጂ ነው። ኢሞጂም አስፈላጊ ከሆነ ለዲዛይኑ በዚህ መንገድ የምትፈልጉትን መምረጥ ትችላላችሁ ማለት ነው። ሌላው ምንድነው ሼፕ ነው። ሼፕ አሁን እዚህ ጋር ስኩዌር ሼፕ ነው። እዚህ ጋር ስንገባ የተለያዩ ሼፖች አሉ። ለምሳሌ ሰርክል ማስገባት ፈልግ በዚህ መንገድ ማስገባት እችላለሁ። ስለ ሼፕ በሌላ ክላስ ይዤላችሁ መለሳለሁ። ለአሁኑ ግን ሼፕ ምናስገባ በዚህ መንገድ ነው ማለት ነው። እሺ ሌላው ምንድነው ፍሮም ጋለሪ ለምሳሌ ከቀፏችን ማስገባት ከፈለግነ ኢሜጅ በዚህ መንገድ እንደዚህ አድርጌ ልክ ማስገባት እችላለሁ ማለት ነው። ሌላው ምንድነው ድረው ነው። ድረው ላይ አሁን እሺ ድረውን ከነካው በኋላ እንደዚህ መሳል እችላለሁ እንደፈለገኝ ማለት ነው። ስለዚህ ለዲዛይናችን አስፈላጊ በሚሆንበት ሰዓት ይሄንን መጠቀም ትችላላችሁ። ለምን እንደሚጠቅም በሌላ ክፍል ይዤላችሁ መለሳለሁ ማለት ነው። ሌላው ምንድነው እዚህ ጋር ሴቭ አስ ፕሮጀክት እና ሴቭ አስ ኢሜጅ የሚሉ ምርጫዎች አሉ። ሴቭ አስ ፕሮጀክት ማለት ምን ማለት ነው? አንዴ ፕሮጀክታችን ሰርተን ሴቭ ካደረግነ በኋላ በሌላ ጊዜ ኤዲት ማድረግ ከፈለግነ ሴቭ አስ ፕሮጀክት እንለዋለን ማለት ነው። ሴቭ አስ ኢሜጅ ግን ልክ ሴቭ ካደረግነው በኋላ ኤዲት ማድረግ አንችልም ማለት ነው። ስለዚህ እንደዚህ ብዬ ልክ እንደዚህ ሴቭ አደርገው ፕሮጀክት ላይ መጥቼ ማግኘት እችላለሁ ማለት ነው። ኤልኤል ብዬ ነው ሴቭ ያደረጉት እዚህ ጋር መጥቼ አገኘሁት ማለት ነው። ስለዚህ ራሱን ስከፍተው ይመጣል ማለት ነው። ስለዚህ በዚህ መንገድ መጠቀም ትችላላችሁ። ሌላው ሸር ነው። ሸር ላይ አሁን ቅድም እንዳሳየዋችሁ እዚህ ጋር ኢሜጅ ላይ ስትከፍቱት የሚመጡ ነገሮች ናቸው፣ ተመሳሳይ ናቸው። ስለዚህ በዚህ መንገድ ፒኤንጂ እና ጄፒኤጅ መርጬ ዲፎልት ደግሞ አልትራ ላይ መርጬ ሴቭ ማድረግ እችላለሁ ማለት ነው። እሺ እዚህ ጋር ይሄኛው ደግሞ ኪዩት ማስገባት ከፈለጋችሁ ጥቅሶችን ማስገባት ከፈለጋችሁ ዲዛይናችሁ ላይ ልክ በዚህ መንገድ እንደዚህ አድርጌ ማስገባት እችላለሁ ማለት ነው። ለዲዛይናችሁ አስፈላጊ ከሆነ ይሄን መጠቀም ትችላላችሁ። ሌላው እዚህ ጋር 3 መስመር ላይ ያለው ነገር ምንድነው? ዩዝ ኢሜጅ ፍሮም ጋለሪ። ይሄ ምንድነው? ባክግራውንድ ለማድረግ የምንፈልገውን ኢሜጅ ከጋለሪያችን መምረጥ እንችላለን። ለምሳሌ ይሄንን ለምሳሌ መምረጥ ከፈለኩ እንደዚህ አድርግና አስገባለታለሁ። ኦኬ 16 በ9 በሆነ ወይ ከሆነ ልክ በዚህ መንገድ ገባልኝ ማለት ነው። ስለዚህ ከዚህ በኋላ የምፈልገውን ቴክስት፣ የምፈልገውን ኢሜጅ፣ የምፈልገውን ሼፕ ማስገባት እችላለሁ ማለት ነው። ይሄ እንደ ባክግራውንድ ኢሜጅ ነው የሚያገለግለን። ሌላው ፉል ስክሪን ማድረግ ከፈለኩ በዚህ መንገድ ማድረግ እችላለሁ። ሌላው ምንድነው ኢሜጅ ፍሮም ካሜራ ከካሜራ ያው አንስቶ ፎቶ እንዲወስድልኝ ነው። ከፈለጋችሁ በዚህ መንገድ ባክግራውንድ ማስገባት ትችላላችሁ። ሌላ ኤክስፖርት ኢሜጅ ነው። ኢሜጅ ኤክስፖርት ስናደርግ ቅድም ላይ እዚህ ጋር ሴቭ አስ ኢሜጅ ብለን ያስቀመጥነው ነገር ጋር ተመሳሳይ ስለሆነ እዚህ ጋር ምንድነው ጄፒጂ ፒኤንጂ መርጣለሁ። ከዛ ዲፎልት ዳይሜንሽኑ ላይ አልትራ መልጥና ሴቭ ስለው ሴቭ ይሆንልኛል ማለት ነው። እሺ ሌላው ደግሞ ምንድነው ኢሜጅ ሳይዝ ነው። አሁን ኢሜጅ ሳይዝ እዚህ ጋር ከስተም የሚሉ የፒክስል ላብ የራሱ እንትኖች አሉ። ለምሳሌ ፕሮፋይል ፒክቸር ካልኩት በዚህ ልክ ያስገባልኛል ማለት ነው፣ እንደዚህ ማለት ነው። ነገር ግን እኔ አሁን የራሱን አልፈልግም መጻፍ ነው የምፈልግ ብዬ ካሰብኩኝ ምን አድርጋለሁ? ኢሜጅ ሳይዝ ላይ እንደዚህ መጣና ለምሳሌ ዩቲዩብ ተምብኔል ነው የምሰራ ካልኩ 1280 በ720 ብዬ ማስገባት እችላለሁ ማለት ነው፣ እንደዚህ። ስለዚህ ምን ያመጣልኛል ማለት ነው? የዩቲዩብ ተምብኔል ፎርማት ያመጣልኛል። እዚህ ጋር ከስተም ጋር የተያዙ ነገሮች አሉ።
ከስተም ላይ ለምሳሌ እዚህ ጋር ስትገቡ ስኩዌር ነው ወይ የምትፈልግ፣ ፕሮፋይል ፒክቸር፣ ዩቲዩብ ቻናል ባነር፣ ዩቲዩብ ተምብኔል እንደዚህ ለምሳሌ ይሄንን ብመርጥ በዚህ ልክ ያስገባልኛል ማለት ነው። በዚህ ልክ ማስገባት ትችላላችሁ ማለት ነው። ሌላ ቱቶሪያል አለ እዚህ ጋር ማየት ከፈለጋችሁ። ሪከቨር አውቶ ሴቭ ማለት ምን ማለት ነው? ከዚህ በፊት የሰራችኋቸው ነገሮች ሴቭ እንዲመለሱ ከፈለጋችሁ በዚህ ልክ መመለስ ትችላላችሁ ማለት ነው። እንደዚህ ያደርጋችሁ መመለስ ትችላላችሁ። ያው እኔ የሰራሁት ስለሌለ ነው፣ አንድ አይነት የሆነ የሰራሁት ነገር ስለሌለ ነው። እናንተ በዚህ እንትን ማለት ትችላላችሁ። ሌላ ኦፕን ፒኤልፒ ፋይል ሚል አለ። ለምሳሌ ይሄ ፕሮጀክታችን ላይ በፒኤልፒ ፋይል ሴቭ ያደረግነው ስለሆነ ነው። ለምሳሌ ይሄንን ከፍቼ ባሳያችሁ ይሄ ይመጣል ማለት ነው። አሁን ይሄ ቀደም እዚህ ጋር ምንድነው ሴቭ አስ ፕሮጀክት ያልኩት ብዬ ሴቭ ያደረኩት ስለሆነ ነው። ስለዚህ እዚህ ጋር መጥቼ እንግዲህ የፈለጉትን ለምሳሌ አጥፍቼ ማጥፋት እችላለሁ፣ መመለስ እችላለሁ ማለት ነው። በዚህ መንገድ ታስገባላችሁ ማለት ነው። እቺኛዋ ኤግዚት ምትለዋ ያው ለመውጣት ነው። ከላይ ያሉ ነገሮች ይህን ይመስላል። እዚህ ጋር ደግሞ ስናይ ምንድነው እቺ ጋር ኮፒ ለማድረግ ነው። ለምሳሌ ራሱን ኮፒ ማድረግ ከፈለኩ በዚህ መንገድ ኮፒ ማድረግ እችላለሁ። ሳይዙን መጨመር መቀነስ ከፈለኩ በዚህ መንገድ መጨመር መቀነስ እችላለሁ ማለት ነው። እሺ ያው ሸፑን ስላበራሁት ከሸፑ ጋር የተገናኙ ነገሮች ስለመጡ ነው። ለምሳሌ ይህንን ላጥፋና ቴክስት ጽፌ ላሳያችሁ። እሺ ቴክስት ስኪል ጌት ብዬ ልጻፍ። ስኪል ጌት አሁን ይሄንን ከጻፍ በኋላ ከዚህ ጋር ማለት እችንን ምልክት ስነካ ምንድነው እዚህ ጋር ኤዲት አድርግ ነው የሚለኝ። ኤዲት ማድረግ እችላለሁ ኤዲት ከፈለኩ። እሺ ይሄንን ኮፒ አድርግ ነው የሚለኝ። ሁለት አደረገው ማለት ነው። ኮፒ ማድረግ ከፈለኩ በዚህ መንገድ ኮፒ ማድረግ እችላለሁ። እሺ ሌላው እዚህ ጋር ምንድነው እቺ ሮቴት ማድረግ ከፈለኩ ለምሳሌ እዚህ ጋር አንግል ያስቀምጥልኛል። ሮቴት ማድረግ ከፈለኩ ሮቴት ማድረግ እችላለሁ። በዚህ መልሰዋለሁ። ሌላ ምንድነው እዚህ ጋር እንያት። እዚህ ጋር አሁን አላይመንቱን ወይም ፖዚሽኑን ለመጠበቅ ወደ ጫፍ ላይ እንዲጠጋ፣ ግራ ላይ፣ ሴንተር ላይ፣ ወደ ላይ፣ ወደ ታች፣ እዚህ ጋር መሃል ላይ ልክ ይሄንንም መምረጥ እንችላለን ማለት ነው እንደ ዲዛይናችን። ሌላው እዚህ ጋር ከለር መምረጥ ከፈለኩ እዚህ ጋር እንግዲህ የተለያየ ከለር መስጠት ፈልጋለሁ። ለምሳሌ ቀይ ማድረግ ከፈለኩ በዚህ መንገድ ከለሩን ቀይረዋለሁ ማለት ነው። እዚህ ጋር ደግሞ ቱ ፍሮንት እና ቱ ባክ የሚሉ ነገሮች አሉ። ይህንን ለማስረዳት አንድ ሼፕ እናስገባና ላሳያችሁ። አሁን ለምሳሌ ሰርክል ሼፕ አስገብቻለሁ። ይህንን ሰርክል ሼፕ አሁን ቴክስቱን ሸፍኖኛል ማለት ነው። ስለዚህ ቱ ፍሮንት ባደርገው አያችሁት ወደ ውጭ ወጣ ማለት ነው። ስለዚህ ቱ ፍሮንት እና ቱ ባክ በዚህ መንገድ መጠቀም ትችላላችሁ ማለት ነው። ቴክስቱን ስላልመረጡት ነው። ስለዚህ አያችሁት ቱ ባክ ሲሄድ፣ ስለዚህ በዚህ መንገድ ማለት ትችላላችሁ። እቺ ድሌት ናት። መደለት ከፈለኩ ለምሳሌ ይሄን ሼፑ መደለት ከፈለኩ እንደዚህ መደለት ትችላለሁ ማለት ነው። ለመመለስ ደግሞ እቺ ናት። ይሄኛው ያው ለመመለስ ነው። ይሄኛው ደግሞ ምንድነው እንትናችን ለማሳደግ። ስለዚህ 100% ሳደርገው ይኸው እየተመለሰ ወደ ቦታው እየመጣ ነው። ይሄ ነው ማለት ነው። ሌላው እዚህ ጋር የምታዩት ግሪድ ነው። ይሄንን ለማስረዳት ግሪዱን ላጥፋውና እንዲታያችሁ ሞር ይሄንን ላጥፋው። እሺ እዚህ ጋር ግሪድ አሁን ግሪድ የሚጠቅመን ሞር ለአላይመንት ነው። ምንድነው እኩል እንዲቀመጡ የተለያዩ ሌየሮች እኩል እንዲቀመጡ ለማድረግ የምንጠቀምበት ነው። እዚህ ጋር ግን ከታች አሁን ከግሪዱ ጋር የተገናኙ ነገሮች አሉ። አሁን እዚህ የመጨረሻዋን ስናያት ምንድነው ነምበር ኦፍ ሆሪዞንታል ጋይድ እና ነምበር ኦፍ ቨርቲካል ጋይድ። አሁን ለምሳሌ ይሄንን 5 ባደርገው 5 ግሪድ ይፈጥራል ማለት 1 2 3 4 5 ቨርቲካል 5 ሆሪዞንታል 5 ግሪድ ፈጥሮልኛል ማለት ነው። ስለዚህ እንደዚህ የፈለጉትን የግሪድ መጠን ማስገባት ይችላል። አሁን እዚህ ጋር ደግሞ ስታዩት ፖዚሽኑን ነው። እዚህ ጋር ስታዩት ደግሞ ምንድነው ለማጥፋት ነው። አሁን ይሄንን ለመስራት እዚህ ጋር ለምሳሌ አንድ ቨርቲካል አንድ ኮለመን ፈጥሮልኛል። ይሄንን ማጥፋት ከፈለኩ ልክ እንደዚህ ሳደርገው እየጠፋ ይመጣል ማለት ይሄ ለማጥፋት የሚያገለግለን ነው። ይሄ ደግሞ ምንድነው ለመስራት ነው። ስለዚህ አሁን እኔ እዚህ አካባቢ መስራት ከፈለኩ ምንድነው እሺ እንግዲህ መስራት ከፈለኩ ልክ ለምሳሌ እንደዚህ ሆሪዞንታል ከሳልኩ በኋላ ሆሪዞንታሉን እንደዚህ ሽፍት አድርጌ ወደዚህ ወደ ላይ መውሰድ እችላለሁ ማለት ነው። አሁንም ሌላ ሳልኩ እንደፈለገኝ የሆነ ቦታ ላይ ማስቀመጥ እችላለሁ ማለት ነው። ቨርቲካል መሳል ከፈለኩ ደግሞ በዚህ መንገድ ስልና እዚህ ጋር አምጥቻ አስቀምጠዋለሁ ማለት ነው። ስለዚህ ግሪድን በዚህ መሰረት መስራት ትችላላችሁ። ግሪድ ያው አላይመንት እንዲጠብቅ ነው። እዚህ ጋር ደግሞ ምንድነው መርጅ ለማድረግ ግሩፕ ለማድረግ የሚጠቅመን ነገር ነው። ይህንን ለመስራት አንድ ቴክስት ልጻፍ፣ ስኪል ጌት ብዬ ጻፍ። ይህንን ከጻፍ በኋላ አንድ ሌየር ፈጥር ያለሁ ማለት ነው። እሺ እዚህ ጋር ገብታችሁ ስታዩት ምንድነው አንድ ሌየር ምን የሚል ስኪል ጌት የሚል ሌየር ተፈጥሯል ማለት ነው። ሌላው ባክግራውንዱ አለ። ሌላው አሁን መርጅ ለማድረግ ያመቸን ዘንድ አንድ ሰርክል ላስገባ። እዚህ ጋር አንድ ሰርክል አስገባው። አሁን ቅድም እንዳሳየዋችሁ
ቴክስቱ ተሸፍኗል ማለት ነው። ቴክስቱ ስለተሸፈነ ለምሳሌ እዚህ ጋር ገብቼ እችንን እዚህ ጋር ነክቼ እንደዚህ ከፍ አደረገው ምን ይሆናል ማለት ነው? ቴክስቱ ከላይ ይመጣል ማለት ነው። አሁን ተመሳሳይ ነጭ ከለር ስለሆነ ነው የማይታያችሁ። ለምሳሌ የእንትኑን ሼፕ ከለር ልቀይረው፣ ስቀይረው አያችሁት ሲመጣ። ስለዚህ ከላይ ሆነልኝ ማለት ነው። አሁን እኔ ላሳያችሁ የፈለኩ ግን እንዴት ነው መርጅ የምናደርገው? አሁን ለምሳሌ ይሄንን ሳንቀሳቀሰው ሼፑ የራሱን ቴክስቱ የራሱን ይንቀሳቀሳል። ስለዚህ በአንድ ላይ እንዲንቀሳቀሱ ከፈለኩ እችንን መስመር ነካና ሌየር የምትለዋን እዚህ ጋር ከዛ እዚህ ጋር ነካታለሁ። ስለዚህ የምፈልገውን እችናች መርጅ እንዲያደርጉ ስለፈለኩ እዚህ ጋር መርጅ የምትለዋን ነካለሁ ማለት አሪ ሹር የወንተቱ መርጅ ይላል። ኦኬ እለዋለሁ። አሁን ከዚህ በኋላ ባንቀሳቀሰው እኩል ነው የሚንቀሳቀሱልኝ ማለት ነው። ስለዚህ በዚህ መንገድ መጠቀም ትችላላችሁ ማለት ነው። ዛሬ ከላይ ያሉትን ነገሮች አንድ ባንድ አይተናል ማለት ነው። በክፍል 2 ደግሞ እዚህ ጋር ያሉትን ማይ ፕሮጀክት ጀምሮ እነዚህ ሼፕ ያሉትን 5ቱን ነገሮች በክፍል 2 በክፍል 3 እያልን ማየት እንቀጥላለን ማለት ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። በክፍል 2 ከቴክስት ጋር የተገናኙ ነገሮችን በሙሉ እናያለን ማለት ነው። እስከዛ ጊዜ ይመቻችሁ።